ሰላም ሰላም ውድ የህግ ግንዛቤ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ ስለ ውርስ ክፍፍል የምንመለከት ይሆናል ማለት ነው። በመጀመሪያ ግን ውርስ መች ይከፈታል ወይም ደግሞ ውርስ የሚለው ሀሳብ መች ነው የሚነሳው የሚለውን በመመለስ ነው የምንጀምረው ማለት ነው። የፍትሐብሔር ህጋችን ደግሞ 826 ላይ ለዚህ ጥያቄ መልስ አስቀምጠዋል። ውርስ የሚከፈተው ባለሀብቱ ሲሞት ነው የሚል አጭር መልስ ሰጥቷል ማለት ነው። ስለዚህ ሰውየው ወይም አውራሽ በህይወት እያለ ውርስ ይከፈልልኝ ብሎ አቤቱታ ማቅረብ አይቻልም ማለት ነው። የውርስ ጉዳይ እንግዲህ ብዙዎቻችንን የሚያወዛግብ ከመሆኑም ባለፈ የቤተሰብ ፍቅርን በእጁ እስከ ማጣት የሚያደርስ ጉዳይ ነው ማለት ነው። ነገር ግን ህግ መፍትሄ ስላስቀመጠ ህግን የምናውቅ ከሆነ እነዚህ ችግሮችን በሰላም መፍታት እንችላለን ማለት ነው። ስለዚህ ውርስ የምንለው ነገር በመጀመሪያ በሁለት ነው የሚከፈለው። ውርስ በሁለት አይነት መንገድ ሊደረግ ይችላል። የመጀመሪያው በኑዛዜ ነው ወይም ደግሞ ቴስታመንተሪ ሰክሴሽን የምንለው ነው። ሁለተኛው ደግሞ አብ ኢንተስቴት ወይም ደግሞ ውርስ በሌለበት ምንድነው ኑዛዜ በሌለበት ጊዜ በህግ የሚከፋፈልበት ሂደት አብ ኢንተስቴት ወይም ደግሞ ውርስ ያለ ኑዛዜ ይሆናል ማለት ነው። ሌላው ደግሞ በዚህ ቪዲዮ የምንዳስሰው ሌላው ነገር ምንድነው በጣም አስደሳች የሆነ ጥያቄ አለ። ያልተወለደ ልጅ ወይም ደግሞ ጽንስ መውረስ ይችላል ወይ የሚሉ ጥያቄዎችን የምንዳስስላችሁ ይሆናል ማለት ነው። ለዛሬ በዚህ ቪዲዮ እንግዲህ በሁለት ይከፈላል ብያችኋለሁ። ውርስ በሁለት ይከፈላል ብያችኋለሁ። በኑዛዜ እና ያለ ኑዛዜ ብለናል። ስለዚህ ያለ ኑዛዜ የሚደረገውን ክፍፍል ነው ለዛሬ ያዘጋጀውላችሁ ማለት ነው። ከዛ ጋር ተያይዘው አሁን ያነሳውላችሁን ያልተወለደ ልጅ መብት አለው ወይ የሚለውንም የምንዳስስላችሁ ይሆናል ማለት ነው። ለዚህ የቪዲዮ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። ይሄ ቪዲዮ በውርስ ጉዳይ የተሰራ ቪዲዮ ያስፈልገዋል፣ ይጠቅመዋል ለምትሉት ወዳጅ ዘመዶቻችሁ በሙሉ ለጓደኞቻችሁ በሙሉ ሼር በማድረግ እኛንም እንድታበረታቱን እንጠይቃለን። ወደ ቪዲዮ። እሺ እንግዲህ የመጀመሪያው ውርስን በተመለከተ የምናነሳው የትዳር አጋር ድርሻን በተመለከተ ነው። ይሄ ብዙ ጊዜ የሚረሳ ነጥብ ሲሆን ሟች ከሞተ የሟች ንብረት ከመከፋፈሉ በፊት የትዳር አጋር ባል ወይም ሚስት ያላቸው የጋራ ንብረት እኩል ድርሻ መከፋፈል መቻል አለበት ማለት ነው። ምክንያቱም እኩል ከተከፋፈለ በኋላ የባል ወይም የሚስት ድርሻ አይካፈልም ማለት ነው። አንደኛው የሞተው አካል ብቻ ነው ለውርስ እንትንም ቢለው የሚቀመጠው፣ በህይወት ያለው አካል ድርሻ ለብቻ ይወጣል ማለት ነው፣ መውጣት አለበት ማለት ነው። ለምሳሌ አቶ ካሳ የሚባል ግለሰብ ቢኖርና ማሚቱ የምትባል የትዳር አጋር ቢኖረው በመጀመሪያ አቶ ካሳ ቢሞቱ ንብረታቸው ለሁለት ይከፈላል ማለት ነው። ለሁለት ከተከፈለ በኋላ ግማሹ ለወይዘሮ ማሚቱ ከተሰጠ በኋላ ነው የቀረው ንብረትን ስለ ውርስ ጉዳይ የምናወራው ወይም መወያየት የምንጀምረው ማለት ነው። ይሄ በፍትሐብሔር ህጋችን 2488 አንቀጽ ላይ ቼክ ማድረግ ትችላላችሁ፣ ማየት ትችላላችሁ ማለት ነው። የትዳር አጋር ንብረት ከወጣ በኋላ ነው ስለ ውርስ የምናወራው የሚለውን እንድታውቁ ነው። ሁለተኛ ዛሬ የምናነሳው ነጥብ ምንድነው? የወራሾች ቅደም ተከተል ነው። ኑዛዜ ከሌለ ወራሾችን ደረጃ በደረጃ ህግ ያስቀምጣል። አንድ ደረጃ ካለ እዚህ ጋር መታወቅ ያለበት ምንድነው? ህጉ ደረጃ በደረጃ ሲያስቀምጥ አንዱ ደረጃ ካለ ወደ ቀጣዩ ደረጃ አያልፍም፣ አይሄድም ማለት ነው። ስለዚህ የመጀመሪያው በህግ የተቀመጠው በፍትሐብሔር ህጋችን 2427 ላይ ቼክ ማድረግ ትችላላችሁ። የሟች ልጆች ናቸው። የሟች ልጆች በእኩል በጾታም በእድሜም ሳይከፋፈሉ እኩል የመውሰድ መብት አላቸው ማለት ነው። የመጀመሪያ ደረጃ ወራሽ እነሱ ናቸው። ሁለተኛ ደረጃ ወራሾች ደግሞ
ልጆች ከሌሉ እናትና አባት ናቸው። እናትና አባት ሟች ልጆች ከሌሉት እሱን የሚወርሱ ልጆች ከሌሉት ወደ እናትና አባት ጋር ይሄዳል ማለት ነው። በፍትሐ ብሔር ሕጋችን አንቀጽ 24 29 ላይ መመልከት ትችላላችሁ። ሌላው በሶስተኛ ደረጃ ላይ የተቀመጡት እነማን ናቸው? ወንድምና እህቶች ናቸው። የሟች ወንድምና እህት አባትና እናት ከሌለው ወደ ወንድምና ወደ እህት ይሄዳል ማለት ነው። 24 32 አንቀጽ 24 ላይ አለ። ስለዚህ ያለ ኑዛዜ የሚደረግ ውርስ ክፍፍል በሚኖር ሰዓት ህጉ እንደዚህ ደረጃዎችን አውጥቷል ማለት ነው። ሌላው ደግሞ ሪፕሬዘንታቲቭ የምንለው ሌላ የምናነሳው ነጥብ ምንድነው? በውክልና መውረስ ወይም በውክልና የሚደረግ ውርስ ማለት ነው። ስለዛ ነው የምንመለከተው ማለት ነው። ይሄ ደግሞ የሚነሳው መች ነው? አንድ ልጅ ከአውራሽ ቀድሞ ከሞተ አንድ ልጅ ከአውራሽ ቀድሞ ከሞተ ይሄ ጉዳይ ይነሳል ማለት ነው። የዛ የሞተው ልጅ ልጆች የሞተውን አባታቸውን ተክተው የእሱን ድርሻ መውረስ ይችላሉ ማለት ነው። የእሱ የሟች ልጆች እንግዲህ የሞተውን አባታቸውን ተክተው ይወርሳሉ የሚለውን እንድታውቁ ነው። ለምሳሌ ቅድም በነገርኳቸው ምሳሌ ላይ አቶ ካሳ የሚባሉ ግለሰብ 3 ልጆች አሏቸው እንበል። ስለዚህ አንደኛው ልጃቸው ቢሞት አቶ ካሳን ለልጃቸው ይደርስ የነበረውን ያንን በውክልና የሟች ልጆች መውረስ ይችላሉ የሚለውን እንድታውቁ ነው ማለት ነው። ስለዚህ ሌላው አራተኛ የምናነሳው ነጥብ ምንድን ነው? ቅድም በመግቢያ ላይ የነገርኳችሁ አስደሳች ጥያቄ ወይም ደግሞ የተጸነሰ ልጅ ያልተወለደ ልጅ መውረስ ይችላል ወይ የሚለውን የምንመልስበት ፓርት ነው ማለት ነው። ስለዚህ በፍትሐ ብሔር ሕጋችን አንቀጽ 2 እና 4 ላይ ሕጉ ምላሽ ሰጥቷል። አዎ መውረስ ይችላል። አንድ ልጅ በእናቱ ማፀን ሆኖ እያለ አባትየው ቢሞት ከተወለደ በኋላ ጥቅሙ እንዲጠበቅለት ወራሽ ሆኖ ሊቆጠር ይችላል። ከተወለደ በኋላ ጥቅሙ እንዲጠበቅለት ወራሽ ሆኖ መቆጠር ይችላል። ይህም ደግሞ አንድ አባት ልጁ ሳይወለድ አባትየው ቢሞት ልጁ በማፀን ያለ አባትየው ቢሞት የዛ ልጅ የወራሽነት ድርሻ የሚረጋገጠው ልጁ በህይወት ከተወለደ እና ለ48 ሰዓት መኖር ከቻለ እንግዲህ ወራሽ ተደርጎ ይቆጠራል ማለት ነው። ስለዚህ ይሄ ጥያቄ የሆነባችሁ ሰዎች ካላችሁ እንግዲህ ህጉ ያስቀምጠው ምላሽ ይሄ ነው። በጥቅሉ ያው ለመውረስ የመጀመሪያው መስፈርት በህይወት መገኘት ነው። በእናት ማህፀን ውስጥ ላሉ ሰዎችም ይሰራል ማለት ነው። ስለዚህ ሰዎች በህይወት መኖራቸው የሚረጋገጠው ምንድነው? ተወልደው 48 ሰዓት መቆየት ከቻሉ ተወልደው 48 ሰዓት መቆየት ከቻሉ የመውረስ መብታቸው የተጠበቀ ይሆናል የሚል ነው። ስለዚህ ዛሬ ያለ ኑዛዜ የሚደረግ ውርስን በ4 ቦታዎች ለማሳየት ሞክሬያለሁ። የትዳር አጋር ድርሻን አይተናል። የትዳር አጋር ድርሻ ካልተለየ ስለ ውርስ ማውራት አንችልም ብለናል። ሁለተኛ ደግሞ ደረጃ ያለ ኑዛዜ ውርስ የሚደረግ ከሆነ ህጉ ያስቀመጠውን ደረጃዎችን አይተናል። ሌላው ደግሞ በውክልና መውረስ የሚል ነገር አይተናል። ከሟች ልጆች መካከል አንዱ ቢሞት የዛ የሟች ልጆች ደግሞ ሟች አባታቸውን ወይም ሟች እናታቸውን ተክተው የአባታቸውን ወይም የእናታቸውን ድርሻ መውረስ እንደሚችሉ ወይም በውክልና መውረስ የሚል በሶስተኛ ደረጃ አይተናል። በአራተኛ ደግሞ የተጸነሱ ልጆች ያልተወለዱ ልጆች የመውረስ መብት አላቸው የሚለውን ከህጉ መንፈስ ተነስተን መልሰናል ማለት ነው። ለዛሬ ያዘጋጀውላችሁ በውርስ ጉዳይ ያዘጋጀውላችሁ ቪዲዮ ይህን ይመስላል። በዚህ ጉዳይ ላይ በውርስ ጉዳይ የገጠመዎት ያልገባዎት ምንም አይነት ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ እመልሳለሁ። መግቢያ ላይ እንደነገርኳችሁ ለዚህ የቪዲዮ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ደግሞ ይመለከተዋል፣ ያስፈልገዋል፣ ይጠቅመዋል ለምትሉት ወዳጅ ዘመዶቻችሁ ሼር አድርጉ ማለት ነው። በሚቀጥለው ቪዲዮ ደግሞ ክፍል 2 በኑዛዜ ደግሞ እንዴት እንደሚከፋፈል የኑዛዜ አጻጻፍ ህጋዊነትና አንዳንድ ጉዳዮችን ማነሳላችሁ ይሆናል ማለት ነው። መቅረት አይቻልም። ተከታተሉ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። እወዳችኋለሁ። እርሰምቱ